እኛ ቤቲፉል ሳንሆን ማንቸስተራውያን ነን። ግባና አውጣው ምረወያዳ ክሪስታል ፓላስ እንኳን ሊሸነፍለት ቀርቶ ያለበት ድረስ አሳድጄ ግራቂቱን ቆርጬ ቀኝ ፊቱ ላይ ምለጥፍለት እኔ ማንቸስተር ነኝ። አባቴ ወያለው እየመጣውልህ ነው። ፍራ የሃይላንዷ ቋጠሮ በጣም እየሰራች ነው። በቃ ተመችታኛለች። ማታም መጣውልህ። እንደፈራሁት ጀማው እንደፈራሁት። አይ ከመቼ ጀምሮ ነው ትርፌ ደግሞ ፓላስን ማሸነፍ የጀመረችው? ከመቼ? አረ ጊዜው ከፍቷል ወገን፣ ጊዜው በጣም ነው የከፋው። ፓላስ እኮ ሆም አዌና ፋርፋር አዌ እኮ ትርፌን እኮ የሚለጥፋት ቡድን ነው። ምን አይነት ሰነፍ ቡድን ነው በእናታችሁ! ሰነፍ ቡድን ራሱ አይገልጸውም። ውይ ትርፌ በቃ እንግዲህ አሁን አረጋጊዎች ቋጠሮሽን እላይሽ ላይ አድርጊ። ራስሽ ላይ ትኩረት ስታደርጊ ሁሉ ነገር ሰላም ነው። ወደኛ ስትመጡ ነው ችግር የሚሆንባችሁና ቼላ ወንድም ጥላ ምናምን ብላችሁ እንዳታውቁ አርፈህ ተቀመጥ። ይሄን ማስጠንቀቂያ ነው የምሰጥ። ለማንኛውም የአርሰናል ጀማ ቋጠሯችን አሁን ጠንከር ማለት አለበት። ጀማው ቫምዳስ ኢቨንት ላይ ነኝ አሁን የምገኘው ቫምዳስ ላይ ማለት ነው። እንግዲህ እስካሁን ኳስ መታየበት ያልወሰናችሁ ቫምዳስ ላይ እንገናኝ ማለት ነው። 12 ሰዓት ጀምሮ ልዩ ኢቨንት መገናኛ ለም ሆቴል ፊት ለፊት የሚገኘው ቫምዳስ ኢንተርቴይንመንት እንገናኝ። አንተ አደብ ተገዛለ፣ ችግር የለውም። ትርፊ ይመቻችሁ። ለማንኛውም ዩናይትድ ፋሚሊ፣ እኔ ከማንቸስተር ዩናይትድ ተጫዋቾች በጣም የምወደው ተጫዋች ሉክ ሾው እንደሆነ በተደጋጋሚ ነግሬያቸዋለሁ። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። አሁን ደግሞ በጣም ጥሩ ፐርፎርማንስ እያሳየን ይገኛል። በተለይ ዛሬ 3 ነጥብ ይዘን እንድንወጣ ዋነኛውን አስተዋጽኦ እሱ አድርጓል ብዬ አስባለሁ። በተለይ ያቺ ያዳናት ታክል የምትገርም ታክል ነው የወረደውና ከሱ በዘለለ በጣም ጥሩ እንቅስቃሴ ያደርግ ነበር። ይሄን ዓመት በጣም አሪፍ እንቅስቃሴ እያደረገ ነው። ያው ማንቸስተር ቤት ውስጥ ለረጅም ዓመት ነው የቆየው። ከሌሎቹ በረጅም ጊዜ ነው ዩናይትድ የተጫወተ ያለው እሱ ከሌሎቹ አንጻርና ግን ብዙ ጊዜ በጉዳት ስለምናጣው ይሄን ፐርፎርማንስ እያየን አልነበረም። የኳሊቲ እና የብቃት ችግር ጥያቄ አይነሳበትም፣ ግን ወጥነት ይጎለው ነበር። ጉዳት ምናምን ይመጣልና አሁን ግን በምንፈልገው ጊዜ ነው ያገኘነውና ለሱ እኔ በጣም ደስ ብሎኛል። ያው ቡድን በሱ ላይ መስራት ከባድ ነው። አሁን ክረምት ላይም ሊለቅ ይችላል፣ ግን ሉክ ሾው የሚገርም ፐርፎርማንስ እያሳየን ነው። ዛሬም በሱ በጣም ተደስቻለሁ። ከሱ በዘለለ ሊቻ ደግሞ መጥቷል። እሱንም ሁላችንም በጣም እንወደዋለን። በመመለሱ በጣም ደስ ብሎኛል። ግን ደግሞ እነዛ ሁለት ተጫዋቾች ማውንትና ዚክሲ ግብ ስላስቆጠሩ በጣም ደስ ብሎኛል። እነሱ ባይጫወቱ እንኳን አይታችሁ እንደሆነ ፊታቸው ላይ የሆነ ክፉ ነገር አይታይም። በቃ ስሬስ አይሆኑ ምናምን ዩናይትድ ድል ካደረገ እነሱ ስለመግባታቸው በቃ ምንም አያስታውቅም። ሪያክት ያደርጋሉ፣ ደስ ይላል፣ ሴሌብሬት ያደርጋሉ። ቡድናቸው ያሸንፍና ለእነሱ እኔ እጅግ በጣም ደስ ብሎኛል። ዛሬ ወሳኝ 3 ነጥብ ያሳካ ነው። ዩናይትድ ፋሚሊ እንኳን ደስ ያላችሁ በድጋሚ። እስቲ በሉክ ሾው ግን የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ዛሬ አዳማ ላይ ክሪስታል ፓላስን ስጥት። ማቴታ የማን ጌታ ነው? የሺባው ጌታ። ማቴታ የሊቨርፑል ጌታ። እኛ ግን አናዳምጥም። ክሪስታል ፓላስን ሬሞንታዳ ስጥት አዳማ ላይ ግሎሪ ማን ዩናይትድ። እነዚህ ሰዎች ግን ማለት ነው ሼባው ላይ ብቻ ነው ጉልበታቸው። ይሄ መላጣ ይሄ ማቴታ የሚሉት ሰውዬ ያ ራሱ ያ ሳር ምንድነው የማን ላይ ነው ጉልበታችሁ? ሼባው ላይ አቅመ ደካማ ላይ ብቻ ነው ጉልበታችሁ። አሁን የእናንተንም ጉድ እያየሁት ነው። ከዛ እንዳቋጥሩብን በእናታችሁ በቃ አሸነፋችሁ አይደለ? ተደሰቱ፣ በቃ ተደሰቱ። እኛ ላይ እንዳትቋጥሩ። ከጨዋታ በኋላ እንገናኝ። ሼባው ከተሸነፍሽ እመጣልሻለሁ። ሜሰን ማውንት ጉዳት እስከሌለበት ድረስ ከቤስት 11 ላይ በፍጹም መታጣት የሌለበት ተጫዋች መሆኑን በድጋሚ ተመልክተናል። ጎል ስላስቆጠረ ብቻ አይደለም። አሰልጣኙ በሃይ ኢንቴንሲቲ መጫወት ፈልጋለሁ ካለ ሜሰን ማውንትን ሜዳ ላይ በፍጹም ማጣት የለብንም ብዬ አስባለሁ። ከድሉ ባልተናነሰ የሊሳንድሮ ማርቲኔዝ ወደ ሜዳ መመለስ በጣም አስደሳች ነገር ነው። ይሄ ተጫዋች ግን አሁንም ከኤሲኤል ጉዳት ስለመጣ የጌም ታይሙ ማኔጅ ተደርጎ ነው በደንብ ወደ ቡድኑ ኢንቴግሬት ማድረግ ያለበት ብዬ አስባለሁ። ከዛ ውጪ ግን ፓላሶች እንደተለመደው በሚድ ብሎክ እየተጫወቱ የሚያገኟቸውን የትራንዚሽን ኳሶች ለመጠቀም ነበር የሞከሩት። ዩናይትዶች ግን በተለይ ሰከንድ ሃፍ ላይ በጨዋታው የነበራቸው ብልጫ በጣም ምርጥ የሚባል ነበር ማለት ይቻላል። በማጥቃት በኩል የነበራቸው አርጀንሲም በሰኞው ጨዋታ የበለጠ እንድንበሽቅ ይህንን ማድረግ እየቻሉ እንዴት በ10 ተጫዋች በኤቨርተን
በመሸነፋቸው የበለጠ የሚያስቆጭ ጨዋታ ነበር። ለማንኛውም በጣም ወሳኝ የተባለውን 3 ነጥብ ዩናይትድ ማግኘት ችሏል። ዛሬ አዳማ ላይ ክሪስታል ፓላስን ስጥት። ማቴታ የማን ጌታ ነው? የሺባው ጌታ። ማቴታ የሊቨርፑል ጌታ። እኛ ግን አናዳምጥም። ክሪስታል ፓላስን ሬሞንታዳ ስጥት። አዳማ ላይ ግሎሪ ግሎሪ ማን ዩናይትድ። ማንቸስተር ዩናይትድን ከክሪስታል ፓላስ ጋር ያገናኘ እንግሊዝ ፕሪሚየር ሊግ ጨዋታ በማንቸስተር ዩናይትድ 2-1 አሸናፊነት ተጠናቋል። እንግዲህ ዩናይትድ ይመራ ነበር 1-0 በሆነ ውጤት። ከዛ በኋላ ባስቆጠራቸው 2 ግቦች አማካኝነት እንግዲህ አሸንፏልና ለማንቸስተር ዩናይትድ ሜሰን ማውንት አስደናቂ ግብ ማስቆጠር ችሏል። እንግዲህ ሌላኛው ግብ ግን የመጀመሪያውን ግብ ጆሹዋ ዘርክዚ ነው ያስቆጠረው። እሱም በጣም ከጠባብ አንግል የተቆጠረና በጣም አስደናቂ ግብ መሆኑን ተመልክተናል። ለማንቸስተር ዩናይትድ ጥሩ የሚባል ውጤት ነው። ከኤቨርተኑ ሽንፈት በኋላ ያገገሙበት ውጤት ሆኖ ተመዝግቧል። ማንቸስተር ዩናይትድን በሜዳው ማሸነፍ ከባድ እንደሆነ ይታወቃል። ከዚህ በኋላ ደግሞ እንግዲህ ሊቨርፑል ጨዋታውን ያደርጋል። ከዛ በኋላ ደግሞ ቼልሲ ከአርሰናል ጋር የሚያደርጉት ጨዋታ ሌላ የሚጠበቀው መርሃ ግብር ነው። የጨዋታ ግምታችን አስቀምጡልኝ ባይ